እሺ አብዲ ይባላልው ትውልዴ ጅማ ሀገር ነኝ። ከጅማ ነው የመጣሁት ወደ ሶማሌ ሄጄ ነበር። በሶማሌ በኩል አረብ ሀገር ለመሄድ ብዙ መከራ አለ። መንገድ ላይ ውሃም ምግብም ሲደርሰው ከዚህ እስከ ባህር እኮ ብዙ ነገር አጋጥሞኛል። በመኪናም በደላላም ከሶማሌ የቀጠቀጡኝ እኛ በዛ ላይ እኮ ባህር ላይ ሲደርሰው በሳሶ የሚባል ሀገር አለች። ከዛ ጀልባ ላይ እንደወጣን ሰውዬ ደላላ ዋናው ምን እንዳልጠቀለ ተመለሱ ገልብጥና ተመለስ እነሱን እዛው ውሃ ውስጥ ገልብጥና ተመለስ ሌላ ትጭናለህ ሲባል ከዛ ሹፌሩ ምን እንዳልጠቀለ ልጆቹ እንዳለ ምስኪን ልጆች ነው ለሱን አድገልብጥም አይልመለስም አደርሳለሁ ብሎ ቀጠለ። ሄጃለሁ የሄድኩት አልተሳካም። ለብር ነው ለስራ ነው ሰርቻለሁ። 1 አመት ምናምን ነው የሰራሁት። የሄድኩት መንገድ ላይ ደላላና የቤት ወጪ ከፍዬ 1 አመት የሰራው ምንም አላገኘው። መጀመሪያ ለማለወጥ ራሴን ለማለወጥ ነው የሄድኩት። ምንም አልተሳካም። ተመለስኩት። ወደዚህ የተመለስኩት ተይዞ ነው ያዙኝ። እዛ ሾርታው ነው ያዙኝ። 1 አመት ምናምን አሰሩኝ። ከዛ ወደ ሀገር አስመለሱኝ። እድሜ ለአብይ አህመድ በሱ ጊዜ ይሻላል። ሁሉም ነገር እዚህ ከሰራ ትለወጣለህ። በመንገድም በምንም እኮ እዚህ ሀገር ይሻላል የሚባል ነው የተመለስኩት። ስለዚህ ወንድሞች ማንኛውም ሰውም እኮ እዚህ መስራት ይሻላል ከብዙ ሀገር ነው ከሚሄድ። እኛ ሀገር ላይ እኮ ብዙ ነገር አለ። ትበላለህ፣ ትጠጣለህ። ለምን ወጣ ለምን ገባ የሚባል ሰው የለም። አሁን እዚህ ሀገር አንተ ሽንት መሄድ ራሱ እኮ ፍቃድ ያስፈልጋል። ስለዚህ ከኔ ላይ ትምህርት ውሰዱና ወደ ውጭ ሀገር አትዱ፣ ወደ ስደት አትግቡ። ወለወንድሞችም ለህይወቴም የሚያስተላልፈው መልእክት ሰላም